ስለዚህ ያ ተሳክቶላችኋል ፈቅዳላችኋል አንዴ ዴባ ሰጥተን እናንተ እንደዚህ ልታወሩ አትችሉም ሩታ አንቺንም አቅሻለሁ እሱንም አውቀዋለሁ እንደዚህ ተረጋግታችሁ ልታወሩ የምትችሉበት የሆነ ምክንያት ቢኖራችሁ ነው እኛንም የፈለጋችሁና የጠራችሁ ለዚህ ምክንያት ነው ገባሽ ደግሞ እኛን አንዴ ተረዱ ገባል ነገ ይምጣና ከዛ ነገ ተመልሷል እዛው ገና የሆነ ያለበት እየተመለሰ ያለው ደህንነቱ እየተመለሰ ያለው ከእናንተ ስለራቀ ነው ገባ ለሰከንድ እንኳን እንድታገኙት አንፈልግም ስለዚህ አንፈቅድላችሁ ሲጀመር አይመጣም ይዤው አልመጣም ይምጣ ራሱ ብትሉኝ አይመጣም ኤፍሬምም ባደረገው ነገር ጥፋተኛ ነው አንቺም ባደረግሽው ነገር ጥፋተኛ ነው የእናንተ ደግሞ አንደኛ ጥፋት ስለ ሄርሜላ በተደጋጋሚ አይምሮች ላይ ጥያቄ እንዲፈጠር አልፈልግም ሄርሜላ ልክ እንደ ዳኒ ጤንነቱን የምትፈልግ ሴት ናት ነገር ግን እናንተ ጤንነቱ ቢያንስ ልክ አይደለም እንኳን ብለናችሁ ያንን ሁሉ ስንጮህ ሁለታችሁም አንድ ላይ ሆናችሁ እንዴ ሁለታችሁም እኮ አንድ ሆናችሁ ደህና ነው ትሉናላችሁ ደህና ነው ትናንትና እንዴ የገዛ ወንድምህ እኮ ትናንትና አብረሽ የምታውቀው ወንድምህ ነው ወይ ስለው እኮ አዎ ማውቀው ወንድሜ ነው ጤነኛ ነው አልከኝ እኮ ታዲያ እኔ ምኑ ከአንተ ጋር ምኑ ልተባለ የሚጠቅመኝ ነገር አይደለም እያልኩ ያለሁት እኮ አሰማም እንዴ አንተኛ አይደለም እሱ ከዛ ድረስ የሚመጣበት ምክንያት ምንም ያወቀው ነገር የለም ዴቭ ካለ አብሮን ከሄደ ከመጣ በቂ ነው ይኸውልሽ ዴቭን ማሳመን ስለሚቀልሽ ነው ገባሽ እኔ ማሳመን ግን ያን ያህል ቀላል አይደለም ተነጋግሮ መተማመን የሚችልና የሚያስተውል አእምሮ ስላለው ነው እንጂ በአንተ እንዲግትር ብለው ላይክ እንዴት መሰለህ አንተ እንዴት መሰለህ እንደዚህ ብቻ ነው የምታየው እንዲህ ማትልም እንዲህ ነው የምታየው በቃ ሁለታችሁ የምታደርጉት ነገር አያሳምነኝም እንዲመጣ ፈቀድኩኝ ነው የምልህ ምን እናደርግ እንዲመጣ ፈቅደሃል ወይ አንተ የፈቀድኩበት ምክንያት ዋነኛው ምክንያት ምናል ልክ ነህ እኮ እያልኩ ነው ልክ ነህ ሳልረዳ ቀርቼ አይደለም ግን በቃ አብርሽን ይጠቅመዋል አብርሽን ለእሱ ጥቅም አለው እያለኝ ስለሆነ ቢያንስ እኛ ምን እናደርጋለን አብርሽ ከኛ ጋር ነው የሚመጣው ይመጣል ይዘነው እንሄዳለን እኛው እዛው ጋር አለን እኮ የሚፈጠረው ነገር ልክ ካልሆነ ይዘነው መሄድ እንችላለን ምንም የሚካበል ነገር የለውም አንድ ነገር ታዳምጠኛል እኔ ለአብርሃም ጓደኛው ነኝ አይ ነው ወንድሙ ነህ ከኔ በላይ ብዙ ነገር ታስብለታለህ እነሱ እንደዛው ገባህ አይደለ ግን እኔ እዚህ ጋር ፖይንቱ ነገር ልጁ ደህና እንዲሆን ነው ስለዚህ ያ ተሳክቶላችኋል ፈቅዳላችኋል አንዴ ዴባ ሰጥተን ሰላም ወደ አብርሽ ከዛሬ ጀምሮ ወንድም የለውም ዴቫም ሆነ ኤፍሬምም አብራችሁ እዛው የእውነቴን ነው የምላችሁ ዴቫ አብርሽን በድጋሚ ሽጦታል ማለት ነው ቡታጅራ ይዤው ሊሄድ ነው ብሎ እንደዛ የሻንጣ ጋጋታ አሳይቶን ነገር ግን ወደ ሩታ በመምጣት ሰሞኑን እዚህ ላችኋል መጥቼ ያናግርሻለሁ ብሎ ቃል ገብቶላት ነበር ያንን ቃል ለመፈጸም አብርሽን ትቶ መጥቶ ከሩታ ጋር ይደራደራል ማለት ነው ዴቫ ሽልጥልጥ ነው በቃ ዴቫ የአብርሽን መዳን አይፈልግም ዴቫ በፍጥነት ከአብርሽ መራቅ አለበት ሲቀጥል የኤፍሬም እንደዚህ መደንገጥና ቆሌ መገፈፍ ምንድነው አብርሽ ቡታጅራ ቢሄድ ባይሄድ ይሄና ኤፍሬም ላይ የሚፈጥረው ተጽዕኖ ምንድነው ቤተሰብ ግራ አልገባችሁም እኔ በጣም ግራ ገብቶኛል ምክንያቱም ኤፍሬም ቡታጅራ ከተባለ ጀምሮ በጣም እየፈራና እየደነገጠ ነው ያለው ገባችሁ አይደለ በጣም እየደነገጠ ነው ያለው ይሄ ማለት ከኤፍሬም ጀርባ ከባድ የሆነ ሚስጥር አለ ቤተሰቡ ጋር ይዘውት ከሄዱ እነሱም ደግሞ አንድ ላይ ሁላችሁም ተሰባስበው ከሄዱ ቤተሰቡ እናቱና አባቱ ለአብርሽ ማን ትክክለኛ ወንድም እንደሆነና ማን ጠላት እንደሆነ ለይተው ስለሚያውቁ የኤፍሬምንም ስራ በደንብ ጠንቅቀው ስለሚያውቁበት በጣም ሰግቷል ኤፍሬም ቆሌው ተገፏል በዚህ 2 ቀን ምንም ትክክል አይደለም ሲጀምር ገና ለገና ወደ ቤተሰብ ይዘውት እንደሚሄዱ ሐሳብ ሲያመጡ ራሱ ኤፍሬም ካለበት ከሁኔታው ራቅ ብሎ ራሱን አግሎ ሩታ እንድትጋፈጥ ነበር ያደረገው ከዛ ደግሞ ሩታ ሲያሸንፋት እሱ ትላንትና መጥቶ እየዛተ ነበር አብርሽ በጭራሽ ቡታጅራ መሄድ የለበትም እኔ ግን እንደማንም ሆኜ አመጣዋለሁ ብሎ እየዛተ ነበር ማለት ነው ልብ አድርጉ ስለዚህ ኤፍሬም ከአብርሽ ላይ በጣም ትልቅ የሆነ ነገር አድርጓል ለዛ ነው እንዲህ የተርበተበተው ንቁ እሺ ሲቀጥል ዴቫ ማለት ነው ቆይ አንተ ከሩታ ጋር ያለ ግንኙነት ምንድነው ከሩታ ጋር ወይ ደግሞ ማንነትህ ንገረን ማለት በቃ የአብርሽን መዳን ማትፈልግ ከሆነ ከሩታ ጋር ሼር ምናምን ፈልገ ነው እንዴ ሼር ምናምን ቪዲዮ አብረን ይሄን ፈልገ ከሆነ ንገረን ምንድነው ትሽለጣለጣው ለምንድነው እንደወንድም አትሆነው አሁን እንደገና የመጨረሻ እኮ ተስማማ ዳኒ እኮ ጥሎት የወጣው ስለተስማማ ነው ቤተሰብ ዴቫ እኮ ተስማማ አብርሽን ወደ ሩታ እንደሚያመጣው ተስማማ ቀጭን ጥያቄ ጠየቀው ዳኒ አሁን አብርሽ እዚህ እንዲመጣ ፈቅደሃል ወይስ አልፈቀድክም ሲለው የፈቀድኩት እኮ ለሱ ይጠቅማል ብላ ያሰበችው ነገር ስላለን
ምን አይነት ጅሉ ነው? እና ታዲያ ሩታ ምንስ ብታደርግ ምንስ ታዲያ ሩታ ይጎዳዋል ብላ ልትልህ ነው የምትፈልገው? ማንም ሰው እኮ ወንጀልም ሆነ ማንኛውንም ተግባር ሲሰራ የሚደብቀው እራሱ እንዳይጋለጥ ነው። ወይስ ሩታ አዎ እኔ መተት የሰራውበት አዎ በዚህ ወጥቶ በዚህ ከብቶ እንድትልህ ነው የፈለግከው? አንተ ራሱ ምን ሆነህ ነው ዴቫ? ጭንቅላት ለምንድን ነው የማይሰራው? ለምንድን ነው አብርሽ ሩታ ጋር እንድታመጣው እየተደራደርክ ያለኸው? በምንድን ነው እያስፈራሩ? በምንድን ነው አብርሽን ወደ ሩታ እጅ እንድታስገባ ያስገደዱ? የእውነት እኔ ምንም ልትገባኝ አልቻልክም። ወንድም ነህ ወይስ ምንድን ነህ? ከቡዜ ቤት እንደዛ ልብሱን ሸቀፈህ 2 ሻንጣ ደርድረህ ይዘህ የወጣው ሩታ ጋር ልታመጣው ነው እንዴ? ሩታ ጋር እኮ መሄድ ከፈለገ ራሱ መሄድ ይችላል። ያንተ እገዛ አያስፈልግም እኮ። ለምንድን ነው ህዝብ ላይ የምትጫወተው? አንተ ወንድም ነህ፣ ታላቅ ነህ። ብዙ ሰው እባክህ ዴቭ እያልህ ነበረ። አንተ ግን ጭራሹንም ከሩታ ይደራደራል። ቤተሰብ አመጣዋለሁ ብሎ ይላታል። ይሄን ማደርገው ደግሞ ለሱ የሚጠቅም ነገር ስላለ ነው ብላለች። ከመጀመሩ ነው ሩታ ታዲያ የምታደርገው? ታዲያ መተቱም ለሱ ይጠቅመዋል ብላ ነው ያደረገችው። ለነገሩ እኮ አንተ ማለት ነው ሩታ ዝታ ስትሄድ ራሱ እንደ ወንድ ምንድነው የዛችው? ምንድነው ያሰብሽው? አላማሽ ምንድነው ብለህ ራሱ አላልካትም። ምክንያቱም የሚያሽለጠልጥህ ነገር ስላለ ማለት ነው። እየተሽለጠለጥክ ነበር። በጣም ነው የሚያናድደው የእውነት። እኔ በዚህ አልጠብቅህም። እንዴ ወንድ ሁን እንጂ እንዴ ወንድ ሁን እንዴ! ምንድነው እንደዚህ? ለምንድነው እንደዚህ? ቤተሰብ በጣም ይቅርታ፣ የምሬ ነው የምላችሁ። እኔ ነገ ነው ቪዲዮ መስራት የፈለኩት የነበረው፣ ግን ትላንትናም ዛሬ ቀጠሪያቸው አልመጣሁኝም ስራ ስለበዛብኝ። አሁን አትሊስት በቃ በ4 ደቂቃ ሀሳቤን ልግለጽ ብዬ ነው። የዴቫ ሁኔታ እኔ ምንም ሊገባኝ አልቻለም። በቃ ዴቫ አብርሽ እንዲድን አይፈልግም። እኔ ዴቫ ሲጀምር ዴቫ እራሱ እየጠረጠርኩት ነው። የምሬ ነው የምላችሁ። ሁን ብሎ ልክ በቃ እያስመሰለ ይመስለኛል እነ ቡዜ እርምጃ እንዳይወስዱ ሄርሜላን ለማዘናጋት ወሬ እዚህና እዚህ እያቀባበለ እንድትዘናጋ እያደረገ ነው። በቃ እኔ ይሄንን ነው የምለው። ሁላችሁም ላይክ አድርጋችሁ አድርሱላት። ለሄርሜላም ለቡዜም ራሳቸውን እንዲጠብቁ ከቻሉ ዴቫን ማለት ነው ከጌሙ አውጥተው አብርሽን ይዘውት ይጥፉ። ቡዜና ሄርሜላ። ምክንያቱም ዴቫ ወደ ሩታ እየተሽለጠለጠ ስለሆነ ማለት ነው። ያለው አማራጭ ይሄና ይሄ ብቻ ነው። በጣም ነው የሚያናድደው።